አሁንም ደግሜ እናገራለሁ፣ ማስመሰል እናቁም። በቃ ስቶፕ ኢት። ሁላችንም ችግሮቻችን እናውቃለን። ጠዋት ከእንቅልፋችን ስንነቃ ምን ችግር እንዳለብን እናውቃለን። ያንን ችግር በመፍታት ፋንታ ግን ወዴት ነው የምንሮጠው? ወደ ስልካችን ነው። ስንቶቻችንን ጠዋት ከእንቅልፋችን ስንነቃ ስልካችንን ይዘን ዱም ስክሮል እያደረግን በጣም ብዙ ሰዓታችንን ዌስት የምናደርገው? ከዛ እንወጣለን፣ የሆነ ነገር እናደርጋለን፣ እንገባለን። ማታ ቀናችን ልክ እንዳልነበረ እናውቀዋለን። ነገር ግን ምንም አይነት ለውጥ ሳናደርግ እንተኛለን። እንደዚህ የምንቀጥል ከሆነ ደግሞ ነገም እንደዚህ ነው የሚሆነው። ጋይስ I'm not here to motivate you። ሞቲቬት ላደርጋችሁ አይደለም እዚህ ፊት ለፊታችሁ የተቀመጥኩት። ሞቲቬሽን እንደማይሰራ ከአንዴም ስትይ ሶሻል ሚዲያ ላይ ስክሮል ስታደርጉ ያንን አረጋግጣችኋል። I'm here to give you a protocol. I'm here to give you a system መንገዱን ላሳያችሁ ነው። እጃችሁን ይዤ like how to be the better version of yourself እንዴት ነው ጥሩ የሆነ የተሻለ ሰው መሆን እንዴት ነው ያለብኝ የሚለውን እጅ ለእጅ ተያይዘን እንድንጓዝ ነው ፈልገው። so I'm gonna give you 6:30 የሚባል ፕሮቶኮል ሰጣችኋለሁ። በቀኑ 6 ነገራቶች እንድታደርጉ ፈልጋለሁ። 6 ነገራቶች ለ30 ደቂቃ። መጀመሪያ ከችግሮቻችን እንነሳ። ለምን ይመስላችኋል ጠዋት ስትነሱ ደክሟችሁ የምትነሱት? ማታ በጊዜ ስላልተኛችሁ አይደለ? ማታ ስትጀናጀን ሊሆን ይችላል፣ ማታ ሙቪ ያየህ ሊሆን ይችላል። ብቻ ህይወትህ ላይ ምንም ነገር ቫልዩ አድ የማያደርግ ነገር እየሰራ ወይ ከፈጣሪ አሉንክ ወይ ከራስህ አሉንክ ጠዋት ስትነሳ you feel tired። ተነስተንም ደግሞ ጥሩ ነገር አናደርግበትም። we scrolling on TikTok social media ድጋሚ መጀናጀል ሊሆን ይችላል። we be doing a lot of shit። ብዙ ነገሮችን እያደረግን ፌል እናደርጋለን። ቀናችንን ስንጀምረው ለራሱ ፌል ያደረገ ቀን ነው። ሰው ከዚህ ነገር የምንረዳው ምንድነው? ጊዜያችንን እያባረርን ነው ሳይሆን እሱ ነው እያባረርን ያለው። alright ስለዚህ I want you guys to think something። ለምን ይመስላችኋል በዙሪያችሁ ያሉ ሰክሰስፉል የሆኑ ሰዎች ሰክሰስፉል የሆኑት ለምንድነው ጥሩ ቀን የሚያሳልፉት? ቀናቸውንስ ከምን የሚጀምሩ ይመስላችኋል? do you think ቀናቸውን ስራ ቦታ ከገቡ በኋላ የሚጀምሩ? no ማታ ነው ቀናቸው የሚጀምረው። ሲተኙ with purpose ነው። ጠዋት ምን ማድረግ እንዳለባቸው፣ ስንት ሰዓት መነሳት እንዳለባቸው ያውቃሉ። ይጓሚ but you know your problem። ችግሮቻችሁን በደንብ ነው የምታውቁት። ምን ችግር አለብኝ እያንዳንዱን ጠቅሼ ላስረዳህ እችላለሁ። ሰላትን በስነ ስርዓት እየሰገድክ አይደለም፣ ፈጅር እየሰገድክ አይደለም፣ 5 አውቃት ሰላት ይደብርሃል መስገድ፣ ስራህ ላይ ጥሩ አይደለም፣ you're not consistent፣ ቢዝነስ ትጀምራለህ በሳምንት ወር በወሩ ታቆመዋለህ። ብዙ ችግሮች አሉብን። እነዛን ችግሮች ግን እንዴት ነው የምንፈታው is the question right። መጀመሪያ ችግር እንዳለብህ ማመንና እነዛን ችግሮች ሊስት አውት ማድረግ መቻል አለብህ። አንዳንድ ሰው አለ ባይዘይ በዘፈቀደ ህይወቱን የሚኖር ጠዋት ይነሳል he's doing right። ምናልባት ገንዘብ ሊኖረው ይችላል፣ አላሁ አለም፣ የሚፈልገውን ነገር ማድረግ ይችላል but he's not living his life with purpose ጠዋት ይነሳል፣ ይጫወታል፣ ይዝናናል፣ ቤቱ ይገባል፣ ይተኛል፣ خلاص እንደዚህ ያለ ይቀጥላል ማለት ነው። but if you know the problem the solution is easy። መጀመሪያ start with why። በዚህ አጋጣሚ start with why የሚል መጽሐፍ ሪከመንድ አደርጋችኋለሁ። ለምን ከሚለው መጀመር እንዳለባችሁ የሚያስረዳ መጽሐፍ ነው። ሰው ገዝታችሁ ብታነቡት በጣም ደስ ይለኛል። በቀላል አማርኛ ህይወታችሁን ልንገራችሁ። ፐርፌክት እያደረኩት አይደለም፣ ፕሮፌሳይዝ እያደረኩት አይደለም። ነገር ግን ይሄ ራሴ ላይ ካየሁት ነገር አንፃር ነው። ሁሌ ነገ እንላለን፣ አላርም እንሞላለን ፈጅር ለመነሳት። ከዛ ፕላን እናደርጋለን ቀናችንን ለተከታታይ 3 ቀናት እናደርገዋለን። ከዛ ራሳችንን እዛ ልክ ውስጥ እናገኘዋለን ተመልሰን የነበርንበት ቦታ። ከዛ ነገ እንላለን፣ ቱሞሮ ነገ እኮ ያላህ ነው። እኛ ተስፋ አድርገን ነው እንጂ የምንነሳው ነገ ልትሞት ትችላለህ። ዛሬ ተውበት ካላደረክ፣ ዛሬ ወደ አላህ ካልተመለስክ፣ ዛሬ የፈራኸውን ሪስኪ የሆነው ሙቭ ዛሬ ካላደረከው ነገ ላታየው ትችላለህ። it's a hope። በተስፋ ነው ነገን የምንጠብቃት። ይጓሚ። ስለዚህ ነገ ሳይሆን ለውጡ መጀመሪያ ያለበት አሁን ነው። ነገ ፈጅር ሰላት መስገድ ትፈልጋለህ ሳህ። ስለዚህ አሁን ተኛ፣ ወደ go to bed። ነገ ቀንህ ጥሩ እንዲሆን ትፈልጋለህ። ነገ ቢዝነስ መኒ ሜክ ማድረግ ትፈልጋለህ። go reach out to businessmen። ገንዘብ ያለበት ቦታ ላይ ሁሉ ተገኝ። ነገ እያልን እድሜያችንን እየጨረስነው ነው። አብዛኛዎቻችሁ ምናልባት ይሄንን ቪዲዮ ስታዩት ሞቲቬት እያደረኳችሁ እያነቃቋችሁ ያለው ሊመስላችሁ ይችላል። but the truth is motivation is not the answer። ሞቲቬሽን መልስ ሊሆን አይችልም። of course ሌሊት ላይ የሚሰማን አንድ ስሜት አለ። it's just a feeling alright for 20 minutes የሚቆይ የሆነ ቪዲዮዎችን እናያለን፣ ኮቶችን እናነባለን፣ ይሰማናል የሆነ ስሜት፣ ትልቅ ጭንቀት፣ ህይወታችን መቀየር እንዳለብን እናስባለን፣ ምን ማድረግ እንዳለብን። ለምሳሌ በትንሹ ፎሬክስ ካየን ስለ ፎሬክስ ለማጥናት እንሞክራለን for like 20 to 30 minutes ከ20 እስከ 30 ደቂቃ ብቻ የሚቆይ ፊሊንግ፣ ስሜት፣ የመለወጥ ስሜት። you see motivation is not the answer ያልኩበት ምክንያት ይሄ ነው። የሚያስፈልገን is a system። motivation is a weather okay ይሄዳል
ይመጣል። ኮንትሮል ማድረግ አንችልም። ነገር ግን a system is something whether it trains ቢዘንብም ባይዘንብም ላይፍ ይቀጥላል። that's a system okay ስለዚህ ምን እንድታረጉ ነው የምፈልገው I want you guys to have the 630 ለዚህም ነው ይሄን 630 የሚባለውን ፕሮቶኮል እንደ ሲስተም አድርጌ ስትራክቸር ቢልድ እንድታረጉበት ይዤላችሁ የመጣው 630 ውስጥ 6 ለሰው ልጅ መሰረታዊ የሚባሉ ነገሮች አሉ prayer ጸሎት ከፈጣሪያችሁ ጋር መገናኘት ሪዲንግ ማንበብ የፈጣሪያችሁን ቃል ማንበብ የሰው አስተሳሰቦችን ማንበብ የተጻፉ መጽሐፎችን ማንበብ and then writing የራሳችሁን አመለካከት መጻፍ የራሳችሁን ሐሳብ ወረቀት ላይ ማስፈር ከዛ በኋላ ቪዥን ማድረግ ቪዥዋላይዝ ማድረግ ማሰብ ምን እየተካሄደ ነው ችግሬ ምንድነው የሚለውን ማሰብ you know like ምንድነው የጎደለኝ ምንድነው የሚያስፈልገኝ የሚሉትን ነገራቶች ማሰብ ከራሳችሁ ጋር ጊዜ ማሳለፍ ለራሳችሁ ጊዜ መስጠት ከዛ ትሬን ማድረግ ህይወታችሁን ላይፋችሁን የሚቀይር ነገር something that change your body the way you think የሚቀይር ነገር እነዚህ ነገራቶች ማድረግ ከዛ ፕሌይ መጫወት መዝናናት purposeful በሆነ way ዲዛይን ማድረግ ቀናችሁን ፕላን አውት ማድረግ you know to do ሊስቶችን ማውጣት This is why I brought you 630 ይሄንን 3 አመት ተጨነቄ ራሴ ላይ አፕላይ አድርጌ ራሴ ላይ ሰርቼ ራሴ ላይ አይቼው ራሴን ቢልድ አድርጌበት Okay, now I need to give this to my people like ለሰዎች ለኔን ፎሎ ለሚያደርጉኝ እኔን ለሚከተሉኝ ሰዎች ለውጤን እየተመለከቱ ላሉ ነገር ግን ይሄንን መንገድ like የሚጠቅማቸው ሰው ላጡ ሰዎች I need to give them ብዬ አውጥቼ አውርጄ with my team ተማክሬ with my manager my cameraman my editor and everything clean አድርገን ይዘንላችሁ የመጣ ነው it's 630 ይባላል 630 is a protocol it's a system እጃችሁን ይዛችሁ የሚጓዝ አባት መከታ and everything okay I want you guys to research ህይወቴን አንድ ብላችሁ ወደ ታች ተመልሳችሁ እንድታዩ ትፈልጋለሁ መልኬ ለራሱ አንድ አይደል I've been working on that shit ጋሚ እናንተም መስራት እንደምትፈልጉ አውቃለሁ የዛሬ 3 አመት ኢምራን ህይወትን ስፔሻሊ የሶሻል ሚዲያን ህይወት አንድ ብሎ ሲጀምር ይሄ ኢምራን አልነበር ከዛሬ 3 አመት በፊት ሶሻል ሚዲያ ላይ ራሴን ሳገኘው የዩሱፍ ትሩዝ ተማሪ ነበርኩኝ he used to mentor me mentor ያደርገኝ ነበር I really love that guy he been like helping me through a lot of things እና ይሄን የ720 የሚባል ፕሮቶኮል ከሱ ፐርቼዝ አድርጌ ነበር ተጠቅሜበትም ነበር it helped me a lot ነገር ግን እሱ ቢልድ ያደረገበት way was for the westerns like western ላይ ላሉ ሰዎች የሚሆን አይነት ፕሮቶኮል ነበር እኛ ካለንበት ፋይናንሻልም ሆነ የአመለካከት ሳቢዎችም ሊሆን ይችላል ካልቸራችንም ጋር ሊሄድ የሚችል ሆኖ አላገኘሁትም እና ወደ ራሴ ያን ነገር አፕላይ አድርጌ በጣም ተጠቅሜበታለሁ and I even got his concern on this በዚህ 630 ላይ የሱን አመለካከት የሱን ፍቃድ የሱን everything ወስጄ ጨርሻለሁ so ይሄን ነገር ወደ እናንተ ይዤላችሁ ስመጣ ለኢትዮጵያዊ ፐርሰን ለሐበሻ ፐርሰን ይሆናል ወይ የሚለውን ራሴ ላይ ሪሰርች አድርጌ አይቼው ተመልክቼው ነው ከዛ ባለፈ ግን ይሄን 630 ስሰራላችሁ I didn't want to give you guys a motivation motivate ላደርጋችሁ አይደለም እዚህ ጋር የመጣሁት if you want motivation there's a lot of podcasts ከፈለጋችሁ ሜንሽን እናደርጋቸዋለን እነዛ ፖድካስቶች ሄዳችሁ ሞቲቬትድ መሆን ይቻላል አንተ እንደዚህ የሚላችሁ ሰው ብዙ ነው if you want money ዛሬ ተነስተ $30 ዛሬ ተነስተ $50 money make ማድረግ ትፈልጋል that's fake guys it might work for some people ግን ለሁላችንም አልሰራም we've tried it ሞክረናል አይተናል I want you guys to have actually real ነገር እንዲኖራችሁ ፈልጋለሁ የምትጠቀሙበት proud የምትሆኑበት 90 ቀን dedicated devoted ሆናችሁ ሰርታችሁበት ራሳችሁ ላይ 90 ቀን ሲመጣ oh I didn't used to be this guy ይሄ ሰው እኮ ነው ያልነበርኩም አልহামዱሊላህ እንድትሉ ፈልጋለሁ so ይሄን 90 ቀን ሰርታችሁ ራሳችሁ ላይ ይሄን ነገር አፕላይ አድርጋችሁ I want you guys to be on the best version of yourself I want you guys to be here life is this we want this ጋሚ ይሄን ነው የምፈልገው ያ ከአላህ ጋር ሆነን እርስ በርስ የተጋገዝን እጅ ለእጅ ተያይዘን for sure we're going to change ourselves in 90 days you're not going to believe who you are ራሳችሁ አይታችሁ ማን ነው ይሄ እስክትሉ ድረስ ተደመሙበታላችሁ በቅርብ 630 ሪሊዝ ይደረጋል I hope you guys gonna enjoy this and then ይሄንን ቪዲዮ enjoy እንዳደረጋችሁት አምናለሁ I'm here with you guys እናንተን ለማገዝ እናንተን ሰፖርት ለማድረግ ከጎናችሁ ነኝ ሁሌም and inshallah ከ630 ጎን ለጎን የ101 mentorshipም ስለምንጀምር በዛ ደግሞ ዲቴል አጠገባችሁ ሆኜ ያለውን ነገር ዲስከስ ያደረግን ቼንጅ የምናደርግ ይሆናል ሶ ይሄን ሁሉ ነገር የት ነው ማግኘው ብላችሁ እየጠየቃችሁኝ ከሆነ ከስር በማስቀምጥላችሁ የቴሌግራም ቻናል ሊንክ
ጆይን ያደረጋችሁ እዛ ላይ ስለ 630 ሙሉ ኢንፎርሜሽኖችን ማግኘት ትችላላችሁ። 630 ኮርሱንም እዛ ላይ ላውንች የሚደረግ ይሆናል። ከዛ በተረፈ ይሄ ሊሚትድ የሆነ ኦፈር እንዳያመልጣችሁ። ለዚህ ሰመር ብቻ የሚቆይ ነው የሚሆነው። ከዛ በኋላ የሚቀየሩ ነገሮች ይኖራሉ። ጉድ ላክ ማለት እወዳለሁ። ሁላችሁንም እዛ ቴሌግራም ቻናል ላይ ጠብቃችኋለሁ። ሁላችሁንም ለአላህ ብዬ እወዳችኋለሁ። I love you guys for the sake of Allah and this is 630. Assalamu alaikum.